ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም ተመኘሁኝ። እኔ በጣም ሰላም ነኝ። ዛሬ ሼር ማድረጋችሁ እንዴት አድርጌ ዋፍል እንደምሰራ ነው ለቤቴ። ለዛም የሚያስፈልገኝ ኦል ፐርፐስ ፍላወር ነው ኦር ፍርኖ ዱቄት የምንለው አንድ 2 ኩባያ የሚሆን እጠቀማለሁ። እዚህ ጋር እንደምታዩት ግን በጭልፋ በግምት ነው የማረጋው። ብዙ ጊዜ ስለምሰራው አውቀዋለሁ። አንድ 2 ኩባያ የሚሆን ነው። ከዛን በመቀጠል ሩብ ነው የሚባለው በብርጭቆ ያደረኩት ግማሽም ያልሆነ ስኳር አረጋለሁኝ። የሻይ ማንኪያ ሩብ የሻይ ማንኪያ ጨው ተጠቅሜ ያለሁኝ። ቤኪንግ ፓውደር ይሄ ሙሉ አይደለም ተጠቅሜለታለሁኝ። አንድ የሻይ ማንኪያና ግማሽ የሚሆን ነው የቀረው። እሱን ሁሉንም እጠቀማለሁኝ። ከደረቅ ግብአቶች ዱቄቱን፣ ስኳሩን፣ ጨውና ቤኪንግ ፓውደሩን አንድ ላይ እንደምታዩት እቀላቅላለሁኝ ማለት ነው። ከዛ የቀላቀልኩትን ዱቄት ወደ ጎን አረግና አሁን ደግሞ እዚህ ጋር እንቁላሉን ለብቻ እቀላቅላለሁ ማለት ነው። ለዛም የተጠቀምኩት ሩም ቴምፕሬቸር 2 ሚዲየም እንቁላሎች ነው የተጠቀምኩት። ይቅርታ እዚህ ጋር እንቁላሉ ጠንካራ ነውና ስመታው ተፈረፈረብኝና እሱን እያወጣሁኝ ነው ያለሁት። ከዛ ሁለቱን እንቁላል አንድ ላይ ለ1 ደቂቃ በደንብ እመታቸዋለሁኝ። ከዛ በመቀጠል 50 ግራም የሚሆን ቅቤ አደርጋለሁኝ። ከፍሪጅ አውጥቼ አቅልጬዋለሁኝ። ግን ሁሉም አልቀለጠም። ያው ሳማስለው ግን ሁሉም ይሟሟል ኦር ይዋሃድልኛል። ከዛ እሱን በደንብ አድርጌ እመታና ወተት እጨምራለሁኝ ማለት ነው። አንድ ብርጭቆ የሚሆን ወተት እጨምራለሁ። ግን እያየሁኝ ካነሰኝ በኋላ ላይ የምጨምር ይሆናል ወተት። ከዛ እዚህ ጋር በመጨረሻም 1 ሻይ ማንኪያ የሚሆን ቫኒላ ጨምራለሁኝ። ከዛ በመቀጠል ሁለቱንም ግብአቶች አንድ ላይ ቀላቅላለሁኝ ማለት ነው። ለ1-2 ደቂቃ የሚያክል ወይንም ደግሞ በደንብ እንዲዳረስልኝ ኦር እንዲቀላቀል ካደረኩ በኋላ ከዛ በላይ መምታት አያስፈልገውም።
ከዛ እዚህ ጋር መጋገሪያን ካሞኩኝ በኋላ መጋገር እጀምራለሁኝ ማለት ነው። እዚህ ካሜራ ላይ ለምን ነጣ ብሎ እንደሚታይ አላወኩኝ። ምናልባት በጣም ብርሃን ስላለ ይሆናል እንጂ ቀላ ሲለው መብሰሉን የምናውቀው ማለት ነው። ከለሩ ቀላ ያለ ነው። መጨረሻ ላይ ምናልባት ላሳያችሁ ሞክራለሁ። ሰው እንደምታዩት ቆንጆዬ የሆነ ዋፍር ወጥቶልኛል። ልጆቼ ኦልሬዲ ሳልጨርስ በልተዋል በመሃል። አሁን እኔ ጨርሼ እኔ ልበላ ነው በቸኮሌት። ለዛሬ በቸኮሌት ነው የምበላው። እናንተ ግን በፈለጋችሁ ታርጋችሁ መብላት ትችላላችሁ። ኢቨን እንደዚሁ ራሱ ምንም ሳይደረግበት ስለሚጣፍጥ እናንተ በፈለጋችሁ ታርጋችሁ መመገብ ትችላላችሁ። ሶ እንደወደዳችሁ ተስፋ አረጋለሁ። ይሄንን ቪዲዮ እንደዚህ ሰርታችሁ ማታውቁ ከሆነ እንድሰሩ ጋብዛችኋለሁ። ለራሳችሁ ለልጆቻችሁ ኤኒ ታይም መብላት የምትችሉት መክሰስ ኦር ቁርስ በጣም ፈጣን የሆነ ነገርና ጣፋጭ የሆነ ነገር ነው። ሶ አዲስ የሆናችሁና ይሄንን ቪዲዮ የምትመለከቱ ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት፣ አስተያየት፣ ላይክ እንዳትረሱ። ወዳችኋለሁ። መልካም ጊዜ ተመኘው። ባይ ቻው ቻው።